በዓለም ላይ ብዙ አስገራሚ ግንባታዎች አሉ። ነገር ግን ይህ ግንባታ ከምህንድስና ጥበብ በላይ ሆኖ ሰብአዊ ፍርሃትና ክብር የታከለበት ነው። በጃፓን ሚያጂማ ደሴት ላይ የሚገኘው ይህ ተንሳፋፊ በር የተሰራው ለሰዎች መግቢያ ሳይሆን መሬቱን ከመቆሸሽ ለመጠበቅ ነው። ለዘመናት አንድም ሰው ይህን ደሴት እንዲረግጥ አይፈቀድለትም ነበር። በጀልባ መጥተው በሩ ስር ሲያልፉ ወደ ሌላ ዓለም እንደገቡ ይቆጠራል። ዛሬ በሽንቶ እምነት ውስጥ እጅግ የተቀደሰውና ሚስጥራዊን ተንሳፋፊ መቅደስ በጥልቀት እንቃኛለን። በጃፓን ጥንታዊ የሽንቶ እምነት መሰረት ተፈጥሮ በሙሉ በመንፈስ ወይም ካሚ በተባሉ አማልክት የተሞላች ናት። ይህች የሚጂማ ደሴት ደግሞ ዝም ብላ ደሴት አይደለችም። እሷ ራሷ እንደ አምላክ ነው የምትታየው። የደሴቱ አፈር እጅግ ንጹህና ቅዱስ ስለሆነ ተራው ሰው በጫማ ወይም በቆሸሸ እግሩ እንዲረግጠው አይፈቀድም። ይህ ክብር ለመጠበቅ ሲባል ነው በ12ኛው ክፍለ ዘመን እንደ አውሮፓውያን አቆጣጠር በ1168 ታዋቂው የጦር መሪ ታይራኖ ኪያሞሪ መቅደሱ ሙሉ በሙሉ በውሃ ላይ እንዲገነባ ያዘዘው። ይህ መቅደስ እንዴት ሊቆም ቻለ? መቅደሱ የተገነባው በባህር ዳር ላይ ቢሆንም ማዕበል በሚሞላበት ጊዜ ሙሉ በሙሉ በውሃ ላይ የሚንሳፈፍ ይመስላል። ይህ 16 ሜትር ከፍታ ያለው ግዙፍ በር በራሱ ክብደት ብቻ ነው ቆሞ የሚገኘው። በባህር ወለል ውስጥ አልተቀበረም። ይልቁንም በስሩ ባሉ ግዙፍ ምሰሶዎችና በራሱ ክብደት ማዕበሉን ተቋቁሞ ይቆማል። መቅደሱ የተሰራው ከእንጨት ቢሆንም የባህሩ ጨው እንዳያበሰብሰው ልዩ ጥበቃ ይደረግለታል። ሰራተኞቹ በየጊዜው ቀይ ቀለሙን ይቀቡታል። ይህ ቀለም ውበት ብቻ ሳይሆን እርኩሳን መናፍስትን የመከላከያ ኃይል እንዳለው ያምናሉ። በሚያጂማ ደሴት ላይ ለዘመናት የነበሩ ሕጎች ዛሬ ላለን ሰዎች እጅግ አስገራሚ ናቸው። የደሴቱን ንጽህና ለመጠበቅ ሲባል የሚከተሉት ነገሮች በጥብቅ ተከልክለው ነበር። አንደኛ፣ ልደት። ነፍሰ ጡር እናቶች ወደ መውለጃቸው ሲቃረቡ ደሴቱን ለቀው መውጣት ነበረባቸው። በደሴቱ ላይ ደም መፍሰስ እንደ ትልቅ ርኩሰት ይታይ ነበር። ሁለተኛ፣ ሞት። ማንም ሰው በደሴቱ ላይ እንዲሞት አይፈቀድም። አንድ ሰው ቢታመምም ወይም ቢሞት አስክሬኑ ወዲያውኑ ወደ ሌላ ቦታ መወሰድ አለበት። በደሴቱ ላይ መቃብር ማውጣት በፍጹም የተከለከለ ነው። ሶስተኛ፣ እርሻ። መሬቱን በጥፍርም ይሁን በማጭድ መቆፈር አይፈቀድም ነበር። አራተኛ፣ የሰዓት ልዩነት የሚያመጣው ድንቅ ትዕይንት። አሁን ግን ሁኔታዎች ተቀይረዋል። ውሃ በሚደርቅበት ጊዜ ሰዎች ወደ በሩ በእግራቸው መሄድ ይችላሉ። በሺዎች የሚቆጠሩ ሰዎች በበሩ ስር ቆመው ሳንቲም በመወርወር ምኞታቸውን ይናገራሉ። ነገር ግን ውሃ ሲሞላ በሩ እንደገና ይገለላል። ለሰው ልጅ የማይደረስ ሚስጥራዊ በር ይሆናል። ዛሬም ቢሆን ብዙዎች የሚያምኑት ይህ በር በሰውና በመናፍስት ዓለም መካከል ያለ ድንበር እንደሆነ ነው። በምሽት ማዕበሉ በሩን ሲመታው እንግዳ የሆኑ ድምጾች እንደሚሰሙ የአካባቢው ሰዎች ይናገራሉ። ምናልባትም ይህ በር የተሰራው ሰዎችን ለመጠበቅ ሳይሆን በደሴት ውስጥ ያለው አንድ ትልቅ ሚስጥር ወደ ውጪ እንዳይወጣ ለመቆለፍ ይሆን? ሳይንቲስቶች ግን ሌላ አስገራሚ ግኝት አግኝተዋል። በሩ ስር የሚገኙት ጥንታዊ ድንጋዮች ከጃፓን ውጪ ካሉ ሌሎች ጥንታዊ ስልጣኔዎች ጋር ግንኙነት አላቸው ይባላል።